ብር ሽልማት ማዕድ ተቋዳሾች ውድድራቸውን እያጠናቀቁ ነው። ከ600 በላይ ተወዳዳሪዎች ውስጥ 20 የሚሆኑ ምርጥ የኤአይ ሙዚቃዎች ተመርጠዋል። እነዚህ ሙዚቃዎች ምን የተለየ ነገር ስላላቸው ተመረጡ? በዋነኝነት የነበራቸው የኤአይ አጠቃቀም ምርጥ 20 ሙዚቃዎች እንዲመረጡ ምክንያት ነው። የምወደው አይነት ቢት ነው ሰማ የነበረው። ሳውንዱም ደግሞ የሚረብሽ ነገር አይደለም። በጣም ጩኸት የለውም። በጣም የተረጋጋ ነው እና የሆነ በቃ ስሜት የሰጠኝ አይነት ሙዚቃ ነው። ዜማ፣ የድምፅ ጥራት እንዲሁም ስልተምት፣ በተጨማሪም ደግሞ ሙዚቃዎቹ ጀነሬት ተደርገው ለህዝብ ጆሮ እንዲደርሱ የተደረጉባቸው የኤአይ ቱሎች በዳኞች በሚገባ በዝርዝር ተመዝነዋል። አድዋን በዚህ መልኩ ለመግለጽ ማሰባቸው አሁን ጎሽ አይጠመድም የሚለውን ቃል ቅድም ሙሌም እንዳለው ቅኔም መሆኑ እነዚህ ነገሮችን እነዚህ አዳዲስ ትውልዶች አውቀው መናገር መሞከራቸውን በራሱ አፕሪሺየት አደርጋለሁ። ለውድድር የቀረቡት ሙዚቃዎች የስልተ ምት ጥራት ከፍተኛ አድናቆትን አግኝቷል። ከዚህ በተጨማሪ ደግሞ የኤአይ ቴክኖሎጂ ኢትዮጵያዊ የሆኑ የሙዚቃ ከለሮችን በአግባቡ መረዳትና መተርጎም መቻሉ የውድድሩን ደረጃ ከፍ አድርጎታል። ቴክኖሎጂው ድምፅን ብቻ ሳይሆን ስሜቶችን ማስተላለፍ መቻሉን በዳኞቻችን በሚገባ ተመዝኗል። ጥበብ በኤአይ ሲቀመር እንዲህ ይራቀቃል። ጀግና ሰው በአገሩ በእርሱ በዳር በድንበሩ አይደራደርም ቢያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ